እነዚህኞቹ ድግምት ነው። ፊርዓውንም ኑ ተሰብሰቡና ፊት ለፊት እንድትጋፈጡ ትፈልጋለሁኝ ሙሳን አላቸው። ሃኡላኢ ሰሐረቱ ተሐደው ሰይደና ሙሳ። እነዚያም ደጋሚዎች ሙሳን በል ያለህን አቅርብ አሉት። ያለህን አሳየን እስኪ ምንድን ነው እስኪ ያለህ ነገር የድግምት ፉክክር እንደሚደረገው። ሙሳም እስኪ እናንተ ጀምሩ አሏቸው። ወአልቀው ሒባለን ካነት ማዕሁም፣ የያዙት ገመድ ነበረ። ያንን ገመድ እነዚያ ደጋሚዎች ወረወሩት። ፈተኸየለ ሊባዕድ ናዚሪና አነሃ ሐያት፣ የያዙትን ገመድ ሲወረውሩት ለከፊል ተመልካቾች እባብ መስላት አየች። የሰው አይን ላይ ነው የደገሙት እንጂ ሐቂቃ ተቀይሮ አልነበረም። በዚህ ጊዜ ፈረማ ሰይዱና ሙሳ ዓሳህ፣ ከዚያም ሙሳ ዱላቸውን ብትራቸውን ወረወሩት። ፈሳረት ሐየተን ሐቂቅየተን ከቢረተን ቢቁድረት ላህ ተዓላ፣ በአላህ ችሎታ ያቺ ዱላ ትልቅ እውነተኛ እባብ ሆነች። ፈሳረት ተብተሊዑ ሒባለሁም፣ የእነሱን ገመድ እንዳለ ዋጠቻቸው። ፈንሀዘመ ሰሐረቱ ሱመ አመኑ፣ እነዚያም ደጋሚዎች ተሸነፉ። በዚህ ጊዜም አመና ቢረቢ ሙሳ ወሃሩን፣ አምነናል ብለው እጅ ሰጡ። ፈገዲበ ፊርዓውኑ ወተዋዓደ አለዚነ አመኑ፣ ፊርዓውን በዚህ ጊዜ ፈገዲበ በጣም ተናደደ። ወተዋዓደ አለዚነ አመኑ ቢአነሁ ሰዩዓዚቡሁም፣ ከዚያም ፊርዓውን እነዚህን ሰዎች እንደሚቀጣቸው ዛተባቸው። አይቀጡ ቅጣት ነው መቀጣቸው አላቸው። ወዩነኪለ ቢሂም፣ እንደሚቀጣቸው ከባድ ቅጣት እንደሚያወርድባቸው ዛተባቸው። ወላኪነሁም ሰበቱ ዐለ ልእስላም፣ ነገር ግን እነዚያ ሰዎች ሰበቱ ዐለ ልእስላም ባዕደ አን ረአው ሙዕጂዘተ ሰይድና ሙሳ፣ የሙሳን ተአምር ካዩ በኋላ የማይነቃንቅ የሆነ ሰባትን ጽናትን ጸንተው ነበረ። ፈቀተለሁም ፊርዓውን ፈማቱ ሹሃዳ፣ እነዚያን ሰዎች ፊርዓውን ገደላቸው፣ በሸሂድነትም አለፉ። እስከ መጨረሻው ድረስ ታግለው ነበረ። ፊርዓውን በዚህም አለበቃ፣ ሙሳን ተከትለው የሄዱትንም ማሳደድ ጀመረ። ቂሰቱ ገርቂ ፊርዓውን፣ የፊርዓውን አሰማመጥ ታሪክ። ፊርዓውኑ ካነ ጀባራን ከቢራ፣ ፊርዓውን ትልቅ የሆነ በጣም ግዙፍ መጥፎ ነበረ። መጥፎነቱ ግዙፍ ነው ለማለት ነው። እዚህ ጋር ጀባራን ከቢራን ሲባል ዛቱ ከሌላው የተለየ ማለት ሳይሆን ጀብሩን ነው፣ አምባገነንነቱ በጣም ከባድ ነበረ ማለት ነው። በኃይለኛው አምባገነን ነበር፣ አማጺ ነበረ። ሰዎችን ለማሳመን ሲል በዘይት የሚጠብስ የሚቆላ መጥፎ ሰው ነበረ። እኔ ጌታ ነኝ የሚል አማጺ ነበረ። ወካነ ሁናከ ኡናሱን ያዕቡዱናሁ ቢሚስር፣ ግብፅ ውስጥ ያመልኩት የነበሩ ሰዎች ነበሩ ፊርዓውንን። አላሁ ተዓላ አርሰለ ሙሳ ወሃሩን፣ አላሁ ተዓላ ሙሳንና ሃሩንን ላካቸው። ወሁማ ሚን አንቢያኢላህ አው ሚን አልአንቢያ፣ እነሱም ከአላህ ነቢያቶች መካከል ነበሩ ሙሳና ሃሩን። ፈለማ ቃበላሁ ደዓያሁ ኢለል ኢስላም፣ ባገኙት ጊዜ ሙሳና ሃሩን ወደ እስልምና ጠሩት። ፈለም ዩእሚን ረግመ ማ ረአሁ ሚነል ሙዕጂዛት፣ ብዙ ተአምራቶችን አሳይተውት እያለ ፊርዓውን በፍጹም ሊያምን አልቻለም። ማነው ሂዳያ የሚሰጠው? አላሁ ሱብሓነህ። ፈኸረጀ ሰይዱና ሙሳ ሚን ሚስረ ወመዐሁ መን አመነ ቢሂ ሚን በኒ እስራኢል፣ ሙሳ ዓለይሂ ሰላም አብረዋቸው በኑ እስራኤሎች ያመኑት ተከትለዋቸው ወጡ። ከሚስርን ለቀው ወጡ። ወካኑ 600 አልፍ ኢንሳን፣ እነሱም ሙስሊሞቹ በሙሳ አምነው የተከተሉት ወካኑ
600,000 ኢንሳን 600,000 ሰዎች ነበሩ። 600,000 ኢንሳን ነበሩ። 600,000 ሰዎች ነበሩ ሙሳን የተከተሉት። በጣም ጥቂት ነው። ከፊርዓውን አንጻር ስናይ እነዚህ ጥቂቶች ናቸው። የፊርዓውንን ጀማዓ 600,000 ሲባል በጣም ገዝፎ እንዳይታየን ማለት ነው። በጣም ትንሽ ናቸው። ከፊርዓውንን ተከትለው ከወጡት ሰዎች አንጻር እነሱ ስንት ናቸው? 600 ናቸው። ያው 600,000 ሰዎች ናቸው ሙሳን ተከትለው የነበሩት። ወፊርዓውን አራደ አን የልሐቀሁም ቢጀይሽህ ልጀራድ ጀራር የሆነ በጣም ብዙ ወታደር ይዞ ፊርዓውን ተከተላቸው። እነሱ ግን 600,000 ሰው ብቻ ነበሩ። ሐታ ወሰሉ ኢለል ባሕር ጉዟቸውንም ቀጥለው ባሕሩ ጋር ደረሱ። ካነ ጀይሹ ፊርዓውን የፊርዓውን ወታደሮች ደግሞ ካኑ 1,600,000 1,600,000 ነበሩ የፊርዓውን ወታደሮች። ሙሳ ጋር ካሉት ሰዎች አንጻር ሲታይ በ1 ሚሊዮን ይበልጣሉ ማለት ነው። 1,600,000 ናቸው እነሱ። 1,600,000 ናቸው የፊርዓውን ወታደሮች። ነገር ግን ሙሳ ጋር ያሉት ሰዎች 600,000 ብቻ ናቸው። በ1 ሚሊዮን ይበልጣቸው ነበረ የሰው ብዛት እንኳን። በዚያ ላይ የሰለጠኑ ወታደሮችን ይዘው ነበረ እየተከተላቸው የነበረው። በዚህ ጊዜ ጉዟቸውን ቀጠሉና ባሕር ጋር ደረሱ። ለመሻገር ሲሞክሩ ባሕር ፊት ለፊት መጣባቸው። አውሐ አላሁ ኢላ ሙሳ አን የድሪበ አልባሕረ ቢዐሳህ። በዚህ ጊዜ አላሁ ተዓላ ለሙሳ ወሕይ ያወረደላቸው። በዚያች ዱላቸው አሁንም ባሕሩን ምተዋላቸው። በዱላቸው ብዙ ስራ ሰርተዋል። ብዙ ኢንካነ ሙሳ ሰቀል አስባጥ ሚን ሐጀር ያሉት ኢንካነ ሙሳ ሰቀል አስባጥ አስባጦችን የያዕቁብን ልጆች አስባጥ ሙሳ በዱላው አጠጥቶ ከሆነ ፈኢነ ፊልከፊ ለይሰ ማዕነን ለይሰ ፊልሐጀር ይላሉ። ነቢዩ ሙሐመድ ከመዳፋቸው ውሃ ፍልቀው ማጠጣታቸው ለይሰ ፊልሐጀር ከድንጋይ አይደለም ለየት ያለ ነው ይላሉ። ግን ሙሳ በብትራቸው ሲመቱት ድንጋዩ ውሃ ዘንቦ ነበረ። አሁንም ያችኑ ብትራቸውን ተጠቅመው ባሕሩን ሊያልፉ ነው። አላሁ ተዓላ ወሕይ ያወረደላቸው በብትርህ ባሕሩን ምተዋላቸው። አሰላሙ አለይኩም ወረሕመቱላሂ ጀማ። እስኪ ታብታብ አድርጎ ዋርኒንግ እየሰጠኝ ነው። እሺ ይቅርታ፣ ኮፒ ሊንክም አድርጉት። ሱብሓነላህ። በዱላቸው ሲመቱት ባሕሩ 12 ቦታ ላይ ተከፈለ። በይነ ኩሊ ሸቃይኒ ጠሪቁን የበስ በእያንዳንዱ ሸቅ መካከሉ ደረቅ መሬት ነበረ ማለፊያ። ልክ እንደ ግንብ አጥር መስተዋቱን ውሃው ወደ ላይ ተራራ መስሎ በዚህም ቆመላቸው በቀኝ በግራ፣ እነሱ መሀሉን እያለፉ ማለት ነው። በዚህ መልኩ እንዲያልፉ አደረጋቸው። ሙሳ ወመን መዐሁ ኢጅታዙ ሙሳና አብረዋቸው ያሉት ባሕሩን ማለፍ ቻሉ። ثم جاء فرعون بعدده ከዛም ፊርዓውን አታ ቢዓደዲህ ወዓደቲህ ያንን ሁሉ ጀማዓውን ይዞ 1,600,000 ጀማዓውን ወታደሮቹን ይዞ ፊርዓውን ቦታው ላይ ደረሰ። ወወጀደ አልባሕረ ሷረ ፊህ ሽቁቅ ባሕሩንም 12 ቦታ ተከፍሎ አገኘው። ፈቃለ ነድኹሉ ፊ ልባሕር ሊኑድሪከሁም እንግባ ወደ ባሕሩ እንድረስባቸው አለ። ወታደሮቹን ይዞ ገባ። በዚያ ጊዜ ፊርዓውን የነበረበት ፈረስ ወንድ ፈረስ ነበረ። ጅብሪል ዓለይሂ ሰላም በሴፍ ፈረስ ሆነው ወደ ውስጥ ገቡ። በዚያ ጊዜ የፊርዓውን ፈረስ የጅብሪልን ሴቷን ፈረስ በሚያይበት ጊዜ ተከትሎ ፈጥኖ ነበር የገባው ይላሉ። ወደ ባሕሩ ገባ። ፈለማ ደኸለ አልባሕረ አመረ አላሁ ልማአ የልተጢመ
ፊርዓውን በገባ ጊዜ አላሁ ተዓላ ባህሩን እርስ በርሱ እንዲላተም አዘዘው። ፈልተቆመ ዐለይህ ላዩ ላይ ተማታበት። እርስ በርሱ እንደ ተራራ ሆኖ የነበረው እንደ ማዕበል ተማታ። ፈአህለከሁ አላሁ ተዓላ ወጁኑደሁ ልከሲሪን። ከዚያም ያን ሁሉ ብዙ ወታደርና ፊርዓውንን አላሁ ተዓላ በዚያ ውሃ አጠፋቸው። እነዚያ ደካማ ተብሎ የታሰቡት ያለፉት ውሃ እነዚህኞችን ግን እኔ ጌታ ነኝ ሲል የነበረውን መጥፎ አደረገበት። በዚህ ጊዜ አመንቱ ቢረቢ ሙሳ ወሃሩን ማለት ሞከረ። አራምኛለሁ አምኛለሁ አልአን አሁን ነው የምታምነው። ሩሕ እዛ ከደረሰች ተስፋ ከቆረጥክ በኋላ ሸሃደ ዋጋ የለውም። ፊርዓውንም አምኛለሁ ቢል አልጠቀመውም። እንደሚሞት እርግጠኛ ሲሆን ሞክሮ ነበረ፣ ግን አይጠቅምም። ያ ላኪን ቃለ ባዕዱ አትባዒሂ የፊርዓውን ተከታዮች ከፊል ተከታዮቹ ምን አሉ? በእሱ ጌትነት ያምኑ የነበሩት ኢነሁ እኽተፋ አይ ተሰትሮ ነው ተደብቆ ነው እንጂ ወለም የሙት አልሞትም ደበቅ ብሎ ነው አሉ። ፈአዝሀረ አላሁ ተዓላ ጀሰደሁ ሙንቲነን ሙንተፊኸን ኢዝሃረን ሊከዚቢሂም። ከዚህ አላሁ ተዓላ የፊርዓውንን አካል በጣም ግዝፍ አድርጎ ነፋፍቶ የገማ አድርጎ ውሸታቸው ይፋ እንዲሆን አውጥቶ ጣለው። በዚህ መልክ ፊርዓውን አላሁ ተዓላ አጠፋው። ከዚህ ምን እንረዳል? አማጺ ነኝ ብሎ ማንም አይነካኝ ያለው አስቡት። በጦር እንኳን አይደለም፣ በሰይፍ አይደለም፣ ቀለል ባለ በሚጠጣው ውሃ ህይወቱ እንዲያልፍ አደረገው። አንዳንዶችን በትንኝ አንዳንዶችን በንፋስ ለሌላ አገልግሎት በምንጠቀመው ንፋስ የዓድ እነዚያን የሰሙድ ህዝቦች ላይ ወስዶ ልክ እንደ ተጎለሰሰ የተምር ግንድ አድርጎ ጣላቸው። አማጺ የነበሩ ሰዎች ለጊዜው ይተዋቸዋል፣ ለጊዜው ይተዋቸዋል። ያኔ እርሳና ሳይሆን ፈንጠዝ ፈንጠዝ ብለው አስብቶ እንደማረድ ማለት ነው። አስብቶ እንደማረድ አንድ ሰው ሲያሰባው ሊተው አይደለም እኮ አስብቶ ሊያርደው። ልክ እንደዚያ ይኸኛው የወሰነው ጊዜ እስኪደርስ አላሁ ተዓላ ይተዋቸዋል። የዛኔ ትዕግስት የሌለው ሰው፣ ተውሒድ ያልገባው ሰው ከአማጺነት አንዳንዴ ትሰማላችሁ። ኧረ ደህና ሰውነት አይጠቅምም ክፉ መሆን ይሻላል ብሎ የሚያምን ሰው አለ። ምክንያቱም ደህና ሰዎች ይታመማሉ፣ ምን ይላሉ። መጥፎ ሰዎች ደግሞ ሁሌ ጤና ሲሆኑ ሲል መጥፎውን ሰው አላህ ስለወደደው ጤና ያደረገው ይመስለዋል። ፊርዓውን ታሞ ያውቅም ይባላል። ታሞ ያውቅም፣ በቅንጦት ነው ኑሮ፣ እንደፈለገ ሆኖ ነው። አሁን ሌላ ሀገር ላይ ያሉ ባለ ሀብቶች ስትመለከት ሙስሊም ያልሆነውን ሀገር ዱንያን እንደፈለጉ ነው በቃ የሚጫወቱባት። ያ ግን መጥፊያቸው ነው። እዚህ ዱንያ ላይ መቀናጣታቸው እንደ ምርጥነት የተመረጡ አድርጎ እንዲታይ አያደርግም ማለት ነው። ቀውሙ ሙሳ ዓለይሂ ሰላም የሙሳ ህዝቦች እንዴት ሆኑ? ኸረጀ ሰይዱና ሙሳ ሚን ሚስር ኢላ ሰሕራኢ ሰይና። ሙሳ ዓለይሂ ሰላም ከሚስር ወደ ሰይና ሜዳ ወጡ። ወማዕሁ አትባዕሁ ልሙእሚኑን። ሙሳ በሚወጡበት ጊዜ ሙእሚኖች አማኞቹ ተከታዮቻቸው አብረው ወጥተው ነበር። ፈከነ ረጅሉ ሚንሁም ዩሰማ ሙሳ ሳሚሪያ። አንድ ሙሳ ሳሚሪ የሚባል መጥፎ ሰው ፈተና መጣባቸው በእነዚያ ሰዎች ላይ። የባዕض አትባዕ ሙሳ ዓለይሂ ሰላም የሙሳን ከፊል ተከታዮች ሙሳ ሳሚሪ የሚባለው ሰው አሁን ሙሳ የኛው ሙሳ እንዳይመስላችሁ። ሙሳ ሳሚሪ የሚባለው አንድ መጥፎ ካፊር ነው። የሙሳን ተከታዮች ሙስሊሞቹን የፈተነ ነው። በዚህ ምክንያት ከፊል የሙሳ ተከታዮች ፈከፈሩ፣ በሙሳ ሳሚሪ ተንኮል ተታለው ከፈሩ። ካነ ሰይዱና ሙሳ ተረከ ፊ ቀውሚሂ አኻሁ ሃሩና አለዚ ሁወ ረሱሉ ሚስሉ።
ሙሳ ዓለይሂ ሰላም በሚወጡበት ጊዜ እንደሳቸው ረሱል የሆነውን ወንድማቸውን ሃሩንን ህዝቦቻቸው ጋር ጥለው ነበር የሄዱት። ቃለ ለሁ እኽሉፍኒ ፊ ቀውሚ፣ ቀውሞችን ህዝቦችን አንተ ምትኬ ሁንልኝ እዚህ ቦታ ላይ ለነሱ ብለው ተክተውት ነበረ። አነ ሰአዝሀቡ ኢላ መካኒ ዑየን የሚባል ቦታ እኔ ወደ ዑየን የሚባል ወደዚያ ቦታ ልሄድ ነው። ዑይነሊ ለእኔ የተገለጸልኝ ቦታ አለ። አላህ ሂድ ብሎ ያዘዘብኝ። አነ አኽሉፉከ ፊ ቀውሚ አነ ሰአዝሀቡ ኢላ መካንን ዑይነ ሊ ሊአስማዕ ከላም አላህ። የአላህን ፊደል ድምፅ እንዲሁም ቋንቋ ያልሆነውን ንግግር እንድሰማ የተሰየመልኝ ቦታ አለ። ወደዚያ ቦታ እኔ ልሄድ ስለሆነ አሁን አንተ እነዚህን ህዝቦች ያዝልኝ አሉና ሄዱ። ሊአስማዕ ከላም አላህ ማለት እዚህ ጋር ምንድነው? ወከለመ አላሁ ሙሳ ተክሊማ የሚለውን እዚህ ጋር እናመጣለን። አላሁ ተዓላ ከለመ ሙሳ ወሙሳ ሰሚዐ ከላም አላህ